ራሳችንን ማክበር ማለት ካለኔ ሰው የለም ብለን እኔ ነኝ የበላይ ብለን ራሳችንን ትልቅ ቦታ ላይ መስቀል አይደለም። ራሳችንን መሆንን ነው እኔ እያወራ ያለሁት። እንደውጭ እስኬት ነው እኔ ባውንደሪስ መግባት የምችሉት? እስከምንድን ነው እኔ ሊያውቁ የሚገባው? እስከምን ድረስ ነው ቤቴ ሊገቡ የሚገቡት? ምን ያህል ነው ህይወቴ ላይ ኢንቮልቭ ሊሆኑ የሚገባው? ህይወቴ ላይ ምን ያህል ስልጣን አላቸው የሚለውን ራሳችንን ባውንደሪ ሴት ልናደርግ የምንችለው። ባውንደሪ ሴት ካላደረግን ዝም ብለን በቃ ህይወታችንን እንዲሁ ከፍተን ማንም ገብቶ እንደፈለገ እንዲያደርግ ከፈቀድን ራሳችንን አናከብርም ማለት ነው። ሰላም ሰላም፣ እንዴት አላችሁ? ይህ የድል ቤት ነው። እኔ ድል አብለማ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። በዚህ ቻናል የተለያዩ ጉዳዮችን እናወራለን። ዛሬ ራሳችንን ስለማክበር እናወራለን። ብዙ ጊዜ እንግዲህ ሰው አክብሩ ተብለን ያደግነው አይደለ? ታላላቆቻችሁን አክብሩ፣ ትልቅ ሰው አክብሩ፣ ጎረቤት አክብሩ ተብለን ያደግነው በጣም ቆንጆ ነገር ነው። ግን ራስ ደግሞ ማክበር ሁሉንም እንድናከብር መሰረት ይሆናል። ራሱን የሚያከብር ሰው ሌላውን ሰው በቀላሉ ማክበር ይችላል። እና እንዴት ነው ራሳችንን የምናከብረው? ከዛ በፊት ግን ራስ ማክበር ማለት ምን ማለት ነው ከሚለው እንጀምር። እንግዲህ የሰው ልጅ በጣም ክቡር ፍጥረት ነው። አምላክ በእጁ ያበጃጀው እስትንፋስን እፍ ያደረገ ያለለት ውድ ልጁን ደግሞ የሰጠን የሰው ልጅ ክቡር ፍጥረት ነው። ስለዚህ ማንነታችንን ራሳችንን ማወቅ፣ ያለንን ቫልዩ ማወቅ፣ ምን እንደሆነን ምን እንደምንፈልግ ማወቅ፣ ለራሳችን ጊዜና ቦታ መስጠት፣ ይሄ በጣም ራስን ማክበርን ይገልጻል። ስለዚህ ራሳችንን እንዳናከብር የሚያደርጉ በጣም ብዙ ነገሮች አሉ አይደል? አስተዳደጋችንን ማንሳት እንችላለን። አትችሉም የተባልናቸው ብዙ ታውቶች አሉ፣ እኛም አምነን የተቀበልናቸው። አንችልም፣ እኔ እኮ እንዲህ ነን ብለን እንድንቀበል ያስገደዱን ከማህበረሰቡ፣ ከጓደኞቻችን፣ ከቤተሰብ ይዘናቸው የመጣ ነው። በዕለት ተዕለት ደግሞ የሚገጥሙን ውጣ ውረዶች፣ ከፍታና ዝቅታዎች፣ እነዚህ ሁሉ ለራሳችን ያለንን ቫልዩ፣ ለራሳችን ያለንን ምልከታ ሊያስተካክሉትም ደግሞ ሊያዛቡትም ይችላሉ። እና ከዚህ ተነስተን ራሳችንን በጣም ልናከብርም እንችላለን። ደግሞ ራሳችንን በጣም አውርደንና ዝቅ አድርገን ልናይ እንችላለን። ባይዘው እዚህ ጋር በጣም እንድትረዱኝ የምፈልገው ራስ ማክበር ማለት ራስ መኮፈስ አይደለም። ራሳችንን ማክበር ማለት ካለኔ ሰው የለም ብለን እኔ ነኝ የበላይ ብለን ራሳችንን ትልቅ ቦታ ላይ መስቀል አይደለም። ራሳችንን መሆንን ነው እኔ እያወራ ያለሁት። እንደውም ከፍ ሊል የሚወድ ቢሆን ዝቅ ይበል ነው አይደለ? ስለዚህ እኔ እንደሱ በሱ ሞቲቭ ሳይሆን ግን ጀስት ድልአብ ማናት ምንድናት? ምንድነው የምትፈልገው? ምንድነው የት ነው መሄድ የምትፈልገው? ምን ትጠላለች? የሷ የህይወት ፕሪንሲፕሏ ምንድነው? ቫልዩ ህይወቷ ላይ የምታደርገው ነገር ምንድነው? ሰዎችን ቫልዩ እንዲያደርጉላት የምትፈልገው ነገር ምንድነው ብላ ራሳችንን በደንብ ዲፋይን የምናደርግበት፣ አይዴንቲፋይ የምናደርግበት እና ራሳችንን በደንብ ኤክስፕሌን የምናደርግበት፣ በዛ መሰረት ደግሞ የምንኖርበት ነው ራሳችንን ማክበር ማለት ነው። ስለዚህ ሰውን ከማክበር በፊት ራስን ማክበር ይቀድማል። ምክንያቱም ራሱን ያከበረ ሰው ሌላውን ሰው ማክበር አያቅተውም። ምክንያቱም ለራሱ ክብር የሰጠ ሰው ለሌላው ሰው ክብር መስጠት አያቅተውም። አንዳንድ ጊዜ አይታችሁ ከሆነ ራሳቸውን ያላከበሩ ሰዎች፣ የራሳቸውን ቤት ያላከበሩ፣ የራሳቸውን ትዳር ያላከበሩ፣ የራሳቸውን ጊዜ ያላከበሩ፣ የራሳቸውን ማንነት ስብዕና አይምሮ ያላከበሩ ሰዎች መጥተው የእናንተንም ማንነትና ስብዕና ሊንቁትና ሊያጣጥሉት ይሞክራሉ ማለት ነው። ምክንያቱም አይፈረድባቸውም በእነዚህ ሰዎች። የራሳቸውን ማክበር ስላልቻሉ ሌሎችን ሰዎች ማክበር አይችሉም። ስለዚህ ራሳችሁን፣ ሌሎችን ሰዎች ማክበር፣ እናት አባቶቻችሁን፣ ታላላቆቻችሁን፣ ጓደኞቻችሁን፣ የስራ አጋሮቻችሁን፣ አለቃዎቻችሁን ማክበር የምትፈልጉ ከሆነ ራሳችሁን አክብሩ። ራሳችሁን ካከበራችሁ በቃ ምንም ቀላል ነው የሚሆነው ማለት ነው። ስለዚህ እንዴት ነው ራሶቻችንን ማክበር የምንችለው? መገለጫዎቹ ምንድናቸው ካለን የመጀመሪያው ነገር ፍላጎቶቻችንን ማወቅና ለነሱ ማስቀደም ነው። ፍላጎቶቻችንን ማወቅ ምንድነው? ፕራዮሪታይዝ ማድረግ ምንድነው? የምፈልገው ማንነኝ እኔ ምን መሆን ነው የምፈልገው? ምንድነው በዚህ ሰዓት ያስፈልገኝ ብለን በደንብ ራሳችንን ማዳመጥ፣ ራሳችንን ማወቅ ነው። ይሄ ራሳችንን ፍላጎቶቻችንን ኒዶቻችንን ማወቅ ውስጥ ለምሳሌ ሰልፍ ኬር ሊካተት ይችላል። በደንብ ራሳችንን፣ ሰውነታችንን፣ ፀጉራችንን፣ ፊታችንን፣ አለባበሳችንን፣ እያንዳንዱ ነገሮቻችንን ኬር ማድረግ፣ መጠበቅ፣ በቃ ለራሳችን ቦታና ክብር መስጠት ሊሆን ይችላል። በቂ እንቅልፍ ማግኘት ሊሆን ይችላል። ምክንያቱም ለራሳችን ጤንነት፣ ለራሳችን አይምሯችን ሜንታሊ ሄልዚ ለመሆን ራሳችንን
ስለምናከብረው ስለምንወደው ለዛ መትጋት ሊሆን ይችላል፣ ከአመጋገባችን ከፊዚካል አክቲቪቲ ሊሆን ይችላል። ብቻ ምንድነው ያስፈልገ በቃ በዚህ ሰዓት መተኛት አለብኝ፣ በዚህ ሰዓት ፊዚካል አክቲቪቲ ማድረግ አለብኝ፣ ምንድነው የምፈልገው፣ ምንድነው ደግሞ ማድረግ ያለብን ብለን እነዛ ፍላጎቶቻችን ራሳችንን ማስገዛት መቻል አንዱ ራሶቻችንን የምናከብርበት መንገድ ነው። ያ እንግዲህ ራሳችንን የራሳችንን ፍላጎት ስናከብር የሌሎችንን ፍላጎት ማክበር አያቅተንም ማለት ነው። ስለዚህ በዚህ ልክ ሊሆን ይችላል። ሁለተኛው በጣም ራሳችንን ማክበራችን መገለጫው ባውንደሪ ሴት ማድረግ ነው። በቃ ገደብ ማበጀት ነው። ከሰዎች ጋር ባለን ሪሌሽንሽፕ፣ በትዳራችን፣ ከጓደኞቻችን ጋር፣ በስራ በየትኛውም ቦታ ገደብ ማበጀት። ሰዎች እስኬት ነው እኔ ባውንደሪ ውስጥ መግባት የሚችሉት? እስከ ምንድን ነው እኔ ሊያውቁ የሚገባው? እስከ ምን ድረስ ነው ቤቴ ሊገቡ የሚገቡት? ምን ያህል ነው ህይወቴ ላይ ኢንቮልቭድ ሊሆኑ የሚገባው? ህይወቴ ላይ ምን ያህል ስልጣን አላቸው የሚለውን ራሳችንን ባውንደሪ ሴት ልናደርግ የምንችለው። ባውንደሪ ሴት ካላደረግን ዝም ብለን በቃ ህይወታችንን እንዲሁ ከፍተን ማንም ገብቶ እንደፈለገ እንዲያደርግ ከፈቀድን ራሳችንን አናከብርም ማለት ነው። በዚህ ባውንደሪ ሴት በማድረግ ውስጥ አንዱ ኮሚኒኬት ማድረግ ነው። ምክንያቱም ኮሚኒኬት ማድረግ ማለት ክሪሊ በጣም በግልጽነት ምንድን ነው የምፈልገው፣ አንቺ ከኔ ጋር ጓደኛ ነሽ፣ ኦኬ፣ በጓደኝነታችን ውስጥ ግን እነዚህ ነገሮች እንዲነፉ አልፈልግም፣ እነዚህ ነገሮችን ደግሞ በጣም አከብራቸዋለሁ። ስለዚህ እነዚህ ነገሮች ደግሞ ልታከብርልኝ ይገባል ብለን በጣም ግልጽ በሆነ መልኩ ባውንደሪዎቻችንን ፍላጎቶቻችንን ማሳወቅ ይገባል ማለት ነው። ሌላው አሰርቲቭ መሆን፣ ለራሳችን በቃ በደንብ ራሳችንን መግለጽ፣ ራሳችንን ማውራት፣ ለራሳችን መብት መቆም ነው። ይሄ እኔ አልፈልገውም፣ ይሄን እፈልገዋለሁ፣ እርግጠኞች ሆነን ማለት ነው። ምን እንደምንፈልግ ፒክ ማድረግ ነው። በቃ እንትንም እንሄድ፣ ይሄንን እናድርግ፣ በዚህም ግቢ፣ እንትንም ተማሪ ምናምን ሲሉ ሁሉ ነገር እሺ ኦኬ ይመስለኛል፣ እስቲ ልሞክር ምናምን የምንል ከሆነ ራሳችንን አናቅም። በደንብ ራሳችንን ማወቅ ነው። ሌላው ሄልዚ ሪሌሽንሽፕ መገንባት ነው። በተለይ ሪሌሽንሽፕ እንግዲህ ስንል በትዳር ሊሆን ይችላል፣ ማህበራዊ ኑሮ፣ ጓደኞቻችን ሊሆኑ ይችላሉ። ዙሪያችን ምን አይነት ሰው ላይ ከበደን፣ ሰፖርቲቭ ናቸው ወይ፣ የሚያግዙ ናቸው ወይ ብለን በደንብ ለዛም ባውንደሪ ሴት እኔ ጓደኝነት መመሰረተው ከእንደዚህ አይነት ሰው ጋር ነው፣ እኔ ሪሌሽንሽፕ የሚኖረኝ ከእንደዚህ አይነት ማህበረሰብ ጋር ነው፣ እንዲህ አይነት ጓደኛ ነው ላይፌ ላይ ሰፖርት የሚያደርገኝ፣ ኢንጆይ የማደርግበት፣ ምለፋውን ነገር የሚያግዘኝ፣ ቀና ፖዘቲቭ የሆነ ምንድን ነው የምትፈልጉት? የምትፈልጉትን ስታውቁ ለእኔ ህይወት ውስጥ ኢንቮልቭ እንዲሆኑ፣ ጓደኛ እንዲሆኑ፣ ማህበራዊ ኑሮ ሼር እንዲያደርጉ የምፈልጋቸው እነዚህ ሰዎች ናቸው ብላችሁ ራሳችሁ ባውንደሪ ሴት ታደርጋላችሁ ማለት ነው። እንግዲህ አሁን ቪዲዮውን ከፈታችሁ ካላችሁ ራሳችንን ለማክበር አንደኛ ኒዶቻችን ፍላጎቶቻችንን ማስቀደም ነው። ፍላጎቶቻችንን ለማስቀደም ባውንደሪ ሴት ማድረግ ከመጋገብ ከእንቅልፍ ጀምሮ ብያለሁ። ሌላው ባውንደሪያችንን ሴት ማድረግ እንግዲህ ባውንደሪ ሴት ስናደርግ ደግሞ ሪሌሽንሺፓችንን፣ ኮሚኒኬሽናችንን፣ ፍላጎቶቻችንን በትክክል ኮሚኒኬት ማድረግ ብያለሁ። ሌላ ሶስተኛው በጣም የራሳችሁ ቫልዩ እና ፕሪንሲፕል ሊኖራችሁ ይገባል። የራሳችሁ ቫልዩ በቃ ህይወታችሁ ላይ ምንድነው ቅድሚያ የምትሰጡት? ለምሳሌ እናንተ መጽሐፍ ማንበብ በጣም ቫልዩ ታደርጉ ይሆናል። ሃይማኖታዊ ጉዳይ ቫልዩ ታደርጉ ይሆናል። የህይወት ፕሪንሲፕላችሁ መስጠት ሊሆን ይችላል። ብዙ አለ አይደለ? ቫልዩ የምናደርጋቸው የየራሳችሁን ቫልዩና ፕሪንሲፕል ማወቅና ሌሎችም ያንን እንዲያውቁና በዛ መሰረት ህይወታችሁ ላይ ኢንቮልቭድ እንዲሆኑ ማድረግ ማለት ይቻላል ማለት ነው። ስለዚህ ያንን ለማድረግ ደግሞ ቫልዩዎቻችሁን አይደንቲፋይ ማድረግ አለባችሁ። ምንድነው ቫልዩዎቻችሁ? ምንድነው ለእናንተ ስትኖሩ ህይወታችሁ ላይ በጣም ቫልዩ የምታደርጉት ነገር? ያንን ሰዎችም ማውቀ በዛ መሰረት እንዲኖሩ ማድረግ ነው። ሞራል ኮምፓሳችሁን ምክንያቱም ምንድን ነው ሞራል ኮምፓሳችሁ ማለት እለት ተዕለት እንቅስቃሴያችሁ፣ እለት ተዕለት ውሏችሁ ቫልዩ ከምታደርጉት ከራሳችሁ ላይ ጋር አብሮ ይሄዳል አይደል? እናንተ በእምነት ጠንካራ በጣም ፕሪንሲፕል ያላችሁ በጣም ዲሲፕሊን ሆናችሁ መሮ የምትፈልጉ ከሆነ እንደፈለገ ከሚጠጣ ከሱስ ካለ በጣም ጥሩ ካሉ ነገሮች ጋር ከሚውል ሰው ጋር አትውሉም። ስለዚህ በደንብ አይደንቲፋይ ራሳችሁን ቫልዩ ማድረግ ነው። እነዚህ ነገሮች ስታውቁ ሰዎች እናንተን በዛ መልኩ እንዲያውቁ ትሆናላችሁ ማለት ነው። ይሄ በጣም መሰረታዊ ጉዳይ ይመስለኛል ማለት ነው። ሌላው በጣም ኔጌቲቭ ሰልፍ ቶኮችን እና ቢውልድ እነዚህ ኔጌቲቭ ሰልፍ ቶክስ ማለት አንዳንድ ጊዜ ራሳችሁን አችኝም አይደለም፣ ጎበዝ አይደለሽም፣ ይሄ ነገር አይሳካልሽም። ኢቭን ይሄ ከሰው ብቻ አይደለም ባይዘው ከራሳችሁም
ምክንያቱም ትላንት ካደጋችሁበት እየተባላችሁ ከመጣችሁበት ራሳችሁን ካለማወቅም የተነሳ ለራሳችሁ ራሱ ኔጌቲቭ ነገር ትናገራላችሁ። ስለዚህ እነዚህ ነገሮች ፋይት ማድረግ ያስፈልጋል። ኖ እችላለሁ፣ አይካን ኦኬ፣ ትላንት ፌል አድርጌያለሁ ወይ ትላንት እኮ እንዲሞክረሽ ወድቀሻል ይሻል ወይ ውስጥሽ ወይ አካባቢሽ ወይ ማህበረሰቡ ሰው ያ ትላንትና ሞክሬ ወድቄያለሁ፣ ዛሬ ግን አልወድቅም፣ አይ ትራይ በቃ ሞክራለሁኝ፣ አይካን ይሄን ነገር እችለዋለሁ ብላችሁ ለራሳችሁ በጣም መሞከር ኔጌቲቭ ሰልፍ ቶኮችን ቻሌንጅ ማድረግ ነው። ይሄ እንግዲህ ኔጌቲቭ ሰልፍ ቶኮችን ቻሌንጅ ለማድረግ ምን ማድረግ አለብን? በቃ ፖዚቲቭ የሆኑ አፊርሜሽኖችን ፖዚቲቭ የሆኑ አመለካከቶችን ዴቨሎፕ ማድረግ ስለራሳችሁ ማለት ነው። ስለዚህ እነዚህ ይሄ ኔጌቲቭ የተነገራችሁ ነገር በፖዚቲቭ አቺም እችላለሁ፣ አታደርጊም፣ አደርጋለሁ፣ ትላንት ወርቀሻል፣ ዛሬ እነሳለሁ የሚሉ እንደዚህ አይነት ኮንፍሊክቶችን ማድረግ ሊሆን ይችላል። በጣም አመስጋኝ መሆን አለባችሁ ላላችሁ ለተሰጣችሁ ነገር፣ ስለሌላችሁ ነገር ሳይሆን ኦልሬዲ እናንተ እጃችሁ ላይ ስላለው ነገር በጣም ቴንኪዩ ልትሉ ይገባል። ራሳችሁ ልታመሰግኑ ይገባል። እነዚህ ነገሮች በጣም ራሳችሁን እንድታከብሩ ይረዳችኋል ማለት ነው። ግን በኔጌቲቭ ታውት ውስጥ ካላችሁ ወይ ፋልችን ምናምን ከሆነ ራሳችሁን አታከብሩም። ራሳችሁን ካላከበራችሁ ደግሞ ሌሎችን ማክበር አትችሉም፣ ሰዎችም እናንተ ማክበር አይችሉም ማለት ነው። እነዚህ በጣም መሰረታዊ ነው። ስለዚህ እነዚህ ነገሮች ደግሞ ለማድረግ ማይንድፉል መሆን አለባችሁ። ይሄ በስሩ ታይም የሚመጣ ነገር ነው። በቃ በአይምሮ ሆናችሁ ኢሞሽናችሁን ሳይኮሎጂያችሁን ጠብቃችሁ ለነዛ የሚገነቡ መጽሐፍቶችን፣ ውሎችን፣ ፖድካስቶችን በመስማት ሊሆን ይችላል በደንብ ራሳችሁ ላይ ልትሰሩ ይገባል። ሌላው በጣም ራሳችሁን ማክበሪያው መንገድ በጣም 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 ሌሎችን ማክበር ነው። ባይዘው ሌሎችን የሚያከብር ሰው ራሱን ያከብራል። ሌላውን ሰው የሚንቅ ሰው ራሱን ይንቃል። ይሄ ኦብቪየስ ነው። በቃ የሚሳደብ ሰው ባይዘው ሰውየውን እንኳን አይደል የሚሳደብ ያለው ታውቃላችሁ አይደል? እናንተ ስድብ ከአፋችሁ ወጥቶ ሳምበዲን ስትሰድቡ ብዙ ጊዜ የሚመስለን ሰውየውን የሰደብን ነው፣ ግን ራሳችን ማንነታችንን የሚያሳይ ነው። ስለዚህ ሌላውን የሚያከብር ሰው ራሱን ያከብራል ማለት ነው። ራሳችሁ ማክበር የምትፈልጉ ከሆነ የራሳችሁ ቫልዩ እና ፕሪንሲፕል የምታውቁ ሰዎች ከሆናችሁ ለራሳችሁ ጥሩ ሰልፍ ስቲም ያላችሁ ሰዎች ከሆናችሁ ፕሊዝ ሪስፔክት አዘርስ ፒፕል፣ ሌሎችን ሪስፔክት አድርጉ፣ ሌሎችን አክብሩ። ሌሎችን ስታከብሩ በደንብ ራሳችሁን ታከብራላችሁ ማለት ነው። ሌሎችን ማክበራችሁ ደግሞ ካይንድ በመሆን በጣም መልካም በመሆን ሊገለጽ ይችላል። በምትችሉትን በመስጠት መልካም በማድረግ ሊገለጽ ይችላል። ደግሞ በጣም አክቲቭ ሊስነሮች በመሆን በቃ በደንብ ሌሎች የሚያወሩትን ነገሮች በመስማት ሊገለጽ ይችላል ማለት ነው። እንደገና ደግሞ የሰዎችን ሪስፔክት ባውንደሪ ሪስፔክት በማድረግ ሊሆን ይችላል። ሰዎችን በትዳራቸው በኑሯቸው ራሳቸውን በሚፈልጉት ነገር ሴት ያደረጉትን ባውንደሪ በዛ ልክ በማክበር ሊሆን ይችላል። ስለዚህ ያንን የነሱን ባውንደሪ ካከበራችሁ ዞሮ ዞሮ የእናንተንም ባውንደሪ ያከብራሉ ማለት ነው። ስለዚህ ሰዎችን የማታከብሩ ለሰዎች ክብርና ቦታ የሌላችሁ ሰዎች ከሆናችሁ ግን ጀስት እነሱም ያው ያልዘራችሁት ስለማይበቅል ስለዚህ ያን ነው የሚሆነው። እና ራሳችሁ ማክበር የምትፈልጉ ከሆነ ሰዎችን አክብሩ፣ ለሰዎች ካይንድ ሁኑ፣ ሰዎችን አድማጭ ሁኑ። ሲያወሯችሁ በደንብ ችግሮቻቸውን ያላቸውን ነገር ሲያወሯችሁ ለማዳመጥ ሞክሩ። ይሄ በጣም እና ባውንደሪያቸውን አክብሩ ማለት ነው። ስለዚህ ራሳችሁን ማክበር ለምትፈልጉ ሰዎች ይሄ ቪዲዮ በጣም የሚጠቅማችሁ ሊሆን ይችላል ማለት ነው። ስለዚህ ራሳችሁን ማክበራችሁን ደግሞ መገለጫ ቦታዎች አሉ። ለምሳሌ ሰዎች ፌር ባልሆነ መልኩ ትሪት ሊያረጓችሁ ሲፈልጉ፣ ሰዎች መብታችሁን ሊቀሟችሁ ሲፈልጉ፣ ሰዎች እውነታችሁን ሊደፈጥጡ ሲፈልጉ ዝም ከማለት በጣም ካይንድ በሆነ መልኩ ኖ እኔ ይሄንን ነገር አልወድም፣ ይሄ እኔንን አይገልጸኝም፣ እኔ ይሄን ነገር ቦታ አልሄድም፣ ይሄንን አልፈልግም ብላችሁ በደንብ ራሳችሁን ኤክስፕሌን ማድረግና ለራሳችሁ ዲፌንድ ማድረግ ከዛ ደግሞ የአካባቢና ማህበረሰብ እናንተን ለመረዳት እናንተን ባውንደሪ ለማክበር እናንተን ሪስፔክት ለማድረግ ፈቃደኛ ካልሆነ ከዛ ውስጥ ራሳችሁን መነጠል በጣም ብልህነት ነው እንጂ እንደው ድፍጥጥ ብላችሁ በቃ ብላችሁ ራሳችሁንም ቫልዩአችሁንም ሳታውቁ ሰዎችም ሳያውቋችሁ ዘመናችሁን ለመጨረስ ባትጠሩ መልካም ነው። የእህትነት ምክሬም ነው። ግን እስካሁን የነገርኳችሁ ነው የተለያዩ ሳይኮሎጂካል መጽሐፍቶች የሚሉት ነው። ይሄ እንግዲህ በቅዱስ ቃሉ በባይብልም እንዲሁም ደግሞ በተለያዩ መጽሐፍቶችም ራስ ስለማክበር በጣም ብዙ መጽሐፍቶች ተጽፈዋል። ለምሳሌ ዘ አርትስ ኦፍ ሰልፍ ኬር የሚለው የአሌክስ ማተርስ
መጽሐፍ ማንበብ ትችላላችሁ። ኦን ሰልፍ ሪስፔክት የሚል የጆን ዴቪደን መጽሐፍ ማንበብ ትችላላችሁ። ላቭ ኤንድ ሪስፔክት የኤመርሰን መጽሐፍ ማንበብ ትችላላችሁ። በጣም ብዙ መጽሐፍት አሉ። እንዴት ራሳችንን ቫልዩ ማድረግ፣ ራሳችንን ማክበር፣ ለራሳችን ቦታ መስጠት፣ ከዛ ደግሞ ሰዎችን እንዴት ማክበር እንደምንችል በጣም ኤክስፕሌን የሚያደርጉ አሉ። በባይብልም እንግዲህ ብዙ ባይብል ቨርሶችን ማንሳት እንትኖች ቨርስን ማንሳት ምዕራፎችን መጥቀስ እንችላለን። እነዛም እንግዲህ በጣም ይጠቅሙናል። ስለዚህ ጠቅለል ሳደርገው ዛሬ ምንድነው ድል ቤት አወራሽን ካላችሁ እንዴት ራሳችንን ማክበር እንችላለን። ራሱን ያከበረ ሰውን ከማክበር በፊት ራስን ማክበር ይቀድማል ብያችኋለሁ። ስለዚህ ራሱን ያከበረ ሰው ሌላውን ሰው ማክበር አያቅተውም እና ሰው እንዴት አድርገን ራሳችንን እናክብር የሚለውን አውርተናል። በዚህ ውስጥ 5 ነጥቦችን አንስተናል። ራሳችንን ለማክበር ማድረግ የሚገባን ነገር የራሶቻችንን ቅድሚያ ፍላጎቶቻችንን ማወቅ፣ ለነዛ ቅድሚያ መስጠት፣ ባውንደሪ ሴት ማድረግ፣ እንደገና የራሳችንን ቫልዩ እና ፕሪንሲፕል ማወቅ፣ ሌሎችን ማክበር፣ እንደገና ደግሞ ኔጌቲቭ የሆኑ ቻሌንጆችን ወይም ታውቶችን ደግሞ መዋጋት በፖዚቲቭ ነገር ነው። በጣም መሰረታዊ ደግሞ አሁን እየጠፋ በእኛም ማህበረሰብ በተለይ በአዳዲሱ ትውልድ ይቅርታ አድርጉልኝና እየጠፋ ያለው ነገር እኔ ልከበር ነው። ባይዘው እኔ ልከበር፣ እኔ ልደመጥ ብቻ ተብሎ ክብር አይመጣም። ክብር ስላችሁ መኮፈስ ጋር እንዳታይዙት፣ ግን ቫልዩዋችሁ ፐርሰናሊቲያችሁ ተከብሮላችሁ የምትኖሩ ሰዎች መሆን ከፈለጋችሁ ፕሊስ ሌሎችን አክብሩ፣ ሌሎችን ማክበርም እወቁ። ስለዚህ ሌሎችን ማክበራችሁ ደግሞ ካይንድ በመሆን ሊገለጽ ይችላል። አክቲቭ ሊስነሮች ሆናችሁ በደንብ በአድማጭነታችሁ ሊሆን ይችላል። የነዛን ሰዎች ባውንደሪ እስከምን ድረስ ነው ህይወታቸው ላይ እንድትገቡ ይፈቀዱላችሁ። ስለዚህ በፈቀዱላችሁ ባውንደሪ ብቻ በመኖር ሊሆን ይችላል። ስለዚህ እነዚህ ነገሮች ቆንጆ ናቸውና ስለዚህ እኔ ብቻ ልከበር፣ እኔ ብቻ ልደመጥ፣ እኔ ብቻ ቫልዩ አለኝ፣ እኔ ብቻ ፕሪንሲፕል አለኝ ላይፌ ላይ ብለን ማሰብ ሳይሆን ኦኬ እነከሌም እኮ እንደዚህ ሊፈልጉ ይችላሉ፣ ይሄ ቫልዩ ሊኖራቸው ይችላል። እንዴት አድርጌ ለአክብር፣ ምንድነው የሚፈልጉት፣ ምንድነው የሚጠሉት ብለን የእነሱንም ቫልዩ ማወቅና እነሱንም ሪስፔክት ማድረግ ራሳችንን እንድናከብር ራሳችን እንድንከበር በጣም ትልቅ አስተዋጽኦ አለውና ስለዚህ ራሳችሁን ማክበር የምትፈልጉ ሌሎችን ማክበር የምትፈልጉ ሰዎች እንግዲህ እነዚህ ነገሮች ይጠቅሟችኋል ብዬ አስባለሁ። እናንተም ደግሞ በኮሜንት ሴክሽን ላይ ሌሎች የሚጨምሩት ሀሳብ ካለ ጨምሩ። በጣም ወዳችኋለሁ። በጣም አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ድል ቤት ቤተሰብ ሁኑ። የሆናችሁ አመሰግናለሁ። መልካም ሳምንት፣ መልካም ቀን፣ ያማረ የተሳካ በቅንነት የተሞላ ሳምንትና ቀን ይሁንላችሁ። ወዳችኋለሁ። ባይ